እናንተ ከመዳም ቤት ስራ ሳወጡ እዛው መዳም ቤት እየሰራችሁ መዳም የሚያስብላችሁ ወይም ከኢትዮጵያ አዲስ ሰራተኞች አዲስ ምስኪኖች አረብ የመጣው እናንተ ቋንቋ የምትችሉ ከመዳም ጋር የምትግባቡ ሆናችሁ መዳማችሁ ከቤት ስወጣላችሁ እንደዚህ የምታሰቃዩ እህቶቻችን የእውነት ልቦና ይስጣችሁ። እስኪ ቪዲዮውን ሰምተን እንመለስ። አራክሱ በደንብ ይሰማል። ንቀት ነው የማትመልሹ። ያ መጋረጃ ምንድነው የተሰበሰበው? መጋረጃውን ዘርጊው። ይሄን እዚህ ጋር ምን ሆኖ የተቀደደው? አንቺን እኮ የምጠይቀው መልሺ። ወደቀብኝ። በኋላ ለማዳም ምን ብለሽ እንደምትመልሺ ምን ይሆናል? እኛው ቡድናቸው እንከፍ አዝጁ በደንብ አላጥ ተሻልሽንት ቤት ተቃጠልኩ። እኔ መመክራችሁ ማለት ነው ኢትዮጵያዊ ሰራተኛ እንዲች ብላችሁ እንዳታመጡ። ኢትዮጵያዊ ሰራተኛ እንዲች ብላችሁ እንዳታመጡ። ከሌላ ሀገር ዜጋ ጋር ብትሰሩ ይሻላል። ደከመኝ። ሰረሰርሽ ይብለቅ። ከፈለግሽ አንቺ ተነስተሽ አሰሪም እንዴ! እንዴት ነው ክፋት እንደዚህ አይምሯችን ላይ ሞላው? እርስ በርስ ምንድነው እንደዚህ የሚያጨካክነን? ጥሩ መሆን ባንቺን እንኳን ክፉ አለመሆን መቻል ይቻላል። ማንም ሰው ጥፋት ሆን ብሎ አያጠፋም። ሲጀምር እንደው ባትችል እንኳን በስነ ስርዓት ማስረዳት ትችይ ነበር። ኧረ እባካችሁ እንደዚህ አይነት ክፉ ነገር ለዛውም ሰው ሀገር እየኖራችሁ እንደዚህ አይነት ነገር ውስጥ የምትገቡ ሰዎች እባካችሁ ተጠንቀቁ። እሺ መናገሩን ተናገሪ። መቅረጹንስ ምን አመጣው? ፎሎ ለማግኘት ነው? እንደ ጥሩ ስራ ብትሰሪ ኖሮ እንደው እኔ እዚህ ራሱ ፕሮሞት አደርግልሽ ነበር። አረ ልቦና ይስጥሽ። ጭራሽ ደግሞ አንቺም ተቀጣሪ ነሽ መሰለኝ። ማዳም ስትመጣ ምን ልትያዝ ነው ያለሽ? ቪዲዮ እየቀረጽ ጭራሽ ሶሻል ሚዲያ ላይ መለቀጥሽ ምን ይሰራልሻል? ምን ትጠቀሚያለሽ? የቤቱ ባለቤት ብትሆኝማ በተገኘችበት ትገደል ብለሽ ታስለጥፊባት ነበር። እንደው ባለቤት እንኳን እንግዲህ ይሄኛውን ቪዲዮ እንደሰማችሁት ነው። ወንድማችን በእርግጥ አስተካክሎ ነው የነገራት። እኔ ምንም የምጨምርበት ነገር የለም። አንድ እህታችን ደግሞ ለአንድ እህታችን እንደዚሁ አንድ ኢትዮጵያን እንዴት እያስቸገረቻት እንደሆነ እስኪ። በጣም ነው የተናደድኩት። ምን አለሽ? ከመጣው 4 ወሬ ነው እና ስመጣ እኔ የገባሁበት ቤት የኢትዮጵያዊ ያለች እና በጣም ደስ ብሎኝ ነበረ። ግን በጣም ከብዶኛል። በጣም ነው የምታመነጫጭቀኝ። ከነሱ ጋር ነው የምታወራው፣ ከነሱ ጋር ነው የምትሳሳቀው። እኔን ጭራሽ ቼክ አታደርገኝም። በዛ ላይ ደግሞ ሌሊት 5 ሰዓት ላይ ትቀሰቅሰኛለች። ምግብ ትሰራለች ለልጆቹ ትምህርት ቤት ስለሚሄዱ እና ሌሊት ትቀሰቅሰኝና ከእሷ ጋር ምግብ ሰርቼ ልጆቹ ከሄዱ በኋላ እሷ ገብታ ታርፋለች። እኔን ደግሞ ቤቱን አጽጂ የልጆቹ መኝታ ቤት አጽጂ ትለኛለች። ልጆቹ በጣም ብዙ ናቸው። በጣም ብዙ ቤተሰብ ነው ያለው እና እሱን እስክጨርስ ተነስታ ምሳ የሚከታተፍ ስሪልኝ ትለኛለች። ከዛም በኋላ እሱን ከታተፋለሁ። እነሱ ከስራ ሲመጡ ከትምህርት ቤት ሲመጡ እሷ ምግብ ታበስላለች። ስልክ ስታወራ አሁንማ ለሰራተኛ ምግብ ማብሰልም ጀምረናል እያለች ታወራለች እና በጣም ነው የሰለቸኝ። ስራውን ችግር የለውም እየሰራሁት ነበረ፣ ግን በቃ ሽሙሯ የምትናገረው ንግግር በጣም ነው የሚያስጠላው። በዛ ላይ ደግሞ እንደዚህ ደክሞኝ ማታ ላይ ላርፍ ስገባ ክፍሌ ተነስታ እሷ ከነሱ ጋር አምሽታ ትመጣና ትቀሰቅሰኝና እሺኝ ትለኛለች። ጀርባዋን እግሯን አሻታለሁ እና ኧረ በእናትሽ ምን ላድርግ? እረፊ፣ እንዳታረጊ፣ እንዳታሸት፣ ጭራሽ ቼክ እንዳታረጊ፣ ዙር ብለሽ እንዳታያት። የራሷ ጉዳይ፣ ለምን ገደል አትገባም? የእነሱን ስሜት ታራምጃለሽ ወይስ የእሷን? እንደፈለገች ትሁን ትዘቅዘቅ። ሲጀመር ማለት ነው ምንም የሚመጣብሽ ነገር የለም። ስራ አልሰራችልኝም ብላ የምትልሽ ከሆነ ሴትዮሽ ወደ ቢሮ ትመልስሽ፣ ሌላ ስራ ትገቢያለሽ እንጂ የእሷ አሽከር እንዳትሆኝ። መቼም ቢሆን እሺ ብለሽ እንዳትታዘዥላት። ሰው በፍቅር ሲሆን ነው እንጂ በጸብ ማንም ሰው እኮ ማንንም ሰው ማሸነፍ አይችልም። ሲቀጥል ሴትዮሽን ስራ አከፋፊን ብለሽ ጠይቂያት። እናንተም ደግሞ ያላችሁን አስተያየት ኮሜንት ላይ ጻፉላት። እውነት በጣም ነው ብግን ያልኩት። ደክሞኛል ሁሉ አሁን ስመጣ ሳነበው ብግን ነን ያልኩት። እንዳትታዘዣት፣ ስራሽን ጠይቂያት። ሴትዮዋን ስንት ሰዓት ልተኛ ስንት ሰዓት ልነሳ በያት። እንግዲህ ውድ ቤተሰቦቼ ሁለቱንም ቪዲዮ እንደአያችሁት እንደሰማችሁት ነው። የመጀመሪያው በጣም የሚያሳዝን ነው። የእውነት የገዛ ዜጋ እንደዚህ
እናንተ ቀድማችሁ የአረብ ሀገርን ባህሪ፣ የአረብ ሀገር ሁኔታ፣ የአረብ ሀገር ስና አውቃችሁ እንዴት ለገዛ ዜጋችሁ እንደዚህ ትጨክናላችሁ? የእውነት በጣም ጨካኝ ናቸው አንዳንዴቶች። ደግሞ እኮ ከዛም አልፈው እንዳታመጡ የሚለውን ቃል ሲናገሩ እናንተ ሲጀመር እንደዚህ የምታደርጉ እህቶች እናንተም በመጀመሪያ ስትመጡ እንደዚህ ነው። ሁላችንም ወደዚህ ወደ አረብ ሀገር ስንመጣ ምንም አናውቅም። ምንም እግዚአብሔር አስተካክለን እንኳን ልብሳችንን አንለብስም ነበረ። አውቀን ከስንት ጊዜ በኋላ ስንት አረቦች ለፍተው ስንት ነገር ሆኖ ነው ያወቅ ነው። የእውነት እኔ አንዳንድ ጊዜ ማለት ነው አንዳንድ ጊዜ ስታስቡት እንኳን አረብ ቤት ኢትዮጵያን ያለችበት ቤት አላጋጠመኝ የሚልበት ሁኔታ ነው ያለው። እግዚአብሔር እንዴት የገዛ ዜጋ ተጨከነች? አረቦችስ ምን ያደርጉናል? እውነት አንዳንዶች አረቦች በጣም ታጋሾች ናቸው። እኛ በሶች አንታገስም። ይታገዛሉ። ስንት ዓመት ጠብቀውን ስንት ዓመት እንትን ብለው ችለውን ማርያምን ስንት ዓመት ችለውን ነው ያስለምደው ምን ብለው እጃችንን ይዘው እየጎተቱ እጃችንን ይዘው ነው እያስለመዱን አውቀን እዚህ ደረጃ የደረስ ነው ሁላችንም። እግዚአብሔርን እኔ ስመጣ ምንም ነገር አላውቅም። እስክሪብቶና ወረቀት ይዤ ሴትዮ ይሄ ምንድነው እያልኩ እየጠየቅኩ ነው የተማርኩት ማለት ነው። እግዚአብሔርን ሰው ከዚህ ድረስ ነው። አንዳንድ ጊዜ ከአበሾች ጋር እንደው እኔ ቃላት አልናገርም፣ ግን በጣም የሚያስጠላ ነገር ነው እንደዚህ አይነት ነገር ማለት ነው። እንደዚህ አይነት ነገር እንግዲህ ሁለተኛው ቪዲዮም ላይ ለእህታችን እንዳለቻት እንደዚሁ ሴትዮዋ ስትወጣ አብረው መጀመሪያ ሴትዮ ልጆች አሉ፣ ልጆቹን ሸኝተው አልብሰው ምን ብለው እንግዲህ ሴትዮዋ ስወጣላት እስከሷ ኃላፊነት ነው የምትሰራው። እሷ ቁጭ ትላለች ማለት ነው። የእውነት አንዳንድ ጊዜ የውሃውነት መሆን እንደዚህ ነው። እውነት ነገጧ ብድሩን ታገኙታላችሁ። እንደዚህ ምስኪን የሆኑ እህቶቻችንን እንደዚህ የምታሰቃዩ እናንተ ከመዳም ቤት ስራ ሳወጡ እዛው እየፈጋችሁ እዛው ደሞዝ ተከፋይ ሆናችሁ እዛው ሸቃላ ሆናችሁ ሰውን እንደዚህ የምታሰቃዩ የገዛ ዜጋችሁን የምታሰቃዩ ነገጧት እሷም ቋንቋ አውቃ ተለውጣ አንቺ ደረሽበት አንቺ የምታውቂውን ቋንቋ እሷም ልታቅ ትችላለች። ሁላችንም እንደዛ ነን፣ ማንኛችንም ማለት ነው። ማንም ሰው ከሀገሩ አረበኛ አውቆ አይመጣም እዚህ ሀገር ላይ ማለት ነው። ማንም ሰው የአረብ ሀገር ስራና የእኛ ሀገር የኢትዮጵያ ስራ አንድ አይደለም። ግን እዚህ መተን እነሱ እንዴት እንደሚሰሩ እንዴት ምግብ እንደሚሰሩ እዚህ ነው ሁላችንም የተማርነው ማለት ነው። እና እንደዚህ ከዚህ ድረስ ክፉ አንሆን። የእውነት የአረብ ሀገርን ቤት ነገ ጧት ጥለነው እንሄዳለን። ጊዜያዊ ነው፣ ጊዜያዊ እንሰራለን፣ እንለወጥበታለን። ቤትም ሰራ የራሳችን ህይወት እናስተካክልበታለን። ግን ነገ ጧት ተመልሰን ሀገር እንገባለን። የገዛ ዜጋችንን ነገ ጧት ሀገር ቤት እናገኛታለን። ባለውለታችን ናት። የእውነት አትጨክኑ። የእውነት ምን አይነት ጨካኞች ናችሁ? የእግዚአብሔርን በጣም ክፉ የምትሆኑ እህቶች፣ ለምንድን ነው እንደዚህ ክፉ የምትሆኑት እንዴ? ለምን እንደዚህ ጨካኝ እንሆናለን? ለምን አንተዛዘንም? ለምን አንቺና እሷ ተዛዝናችሁ ሲሆን አብራችሁ ተዛዝናችሁ በቃ እኔ ሴትዮ እናት ቤት ምሰራ ነበረች ተዛዝነን እኔ ብር ከሌለኝ እሷ ሰጥታኝ እንደዛ አይነት ለምን አንሆንም? ለምን ሰው ሀገር ለምን እንናጫለን? ለምን እንጣላለን? ለምን የሀገራችንን ዜጋ እንድንጎዳት እናደርጋለን? የራሳችን አንድ አይነት ተመሳሳይ ቋንቋ እያወቅን አዲስ እንኳን የመጡ እህቶቻችን እየተሰቃዩ ቋንቋ አልገባ ብሏቸው እየተሰቃዩ እያያችኋቸው ለምንድን ዝም የምትሏቸው? ለምንድን ነው አሳልፋችሁ ለአረቦች የምትሰጧቸው? ለምን እናንተ ተግባብታችሁ እናንተ ሁሉን ነገር የምታውቁ የስራ ባህሪውን እግዚአብሔርን እኔ ማውራት አልፈልግም። ሴትዮ እህት ቤት ለመጀመሪያ ጊዜ አንድ እህት ኢትዮጵያን ስትመጣ እግዚአብሔር እኔ ልንገራችሁ እውነቱን እና ልብስ እንዳለ በቃ ልብሷ እግዚአብሔርን ይቅር ይበለኝ ፈጣሪ፣ ግን ቅማል ብቻ ነበረ ልብሷ ማለት ነው። እግዚአብሔርን ልክ ሰዎቹ እኔ መጀመሪያ እኔ ጋር ነበር ያመጣት እና የእሷ ልብስ እንዳለ ግብስብስ አርጌ ቆሻሻ ጨመርኩኝ ማለት ነው። ቆሻሻ ጨምሬ ከዛ እኔ ከራሴ ልብስ ይሄ ነው ልብስ ይዛ የመጣችሁ ምናምን ብዬ ከራሴ አድርጌ እንትን አልኩኝ ማለት ነው። እንደዚህ ነው በቃ
ዜግነት ማለት እንግዲህ እኔ አላቃትም አታቀኝም፣ ግን ሳየው ልብሷን ምክንያቱም እኔም እንደዛ ነው የመጣሁት። በቃ አለቀ። በቃ የገበሬ ልጅ ነኝ፣ የገጠር ልጅ ነኝ። እስከ ቅማላችን መተን እዚህ አራግፈን ቀን ወጥቶልን እዚህ ለውጥ አግኝተን የራሳችን ህይወት እየኖርን ከዛ ደግሞ የራሳችንን ዜጋ ያሳለፍነውን ህይወት ለምንድን ነው የምንረሳው? የእውነት ይቅርታ አድርጉልኝ። እኔ በጣም ነው የሚከብደኝ እንደዚህ አይነት ነገር ሳይ። ምክንያቱም ያደግኩበት ማንኛችንም አንድ አይነት ህይወት ነው። ኢትዮጵያዊ ነው። ማንም በቃ ማንም ታልቸገረን ተኖረን ሀብታም ከሆነን አንመጣም ነበረ ስደት ላይ ማለት ነው። ሁላችንም አንድ ነው። ወደ አረብ ሀገር የመጣን ደርቶን ሀብታም ሆነን አይደለም። ሀብታም ከሆነን ካለን ለምን እንመጣለን? ንጹህ ከሆነን ለምን እንመጣለን? አንቀመጥም? ሀገራችን ታዲያ የራሳችን ልብስ፣ የራሳችን መጠለያ፣ የራሳችን ምግብ፣ የራሳችን ስራ፣ የራሳችን የምንለው ቤት ካለን ለምን እንመጣለን? ከሰው ቤት መፍጋት ምን ጥቅም እናገኛለን? ስለዚህ ሁላችንም አንድ ነን። በቃ አረብ ሀገር ያለን አንድ ነን። በቃ ምንም ለውጥ የለንም። ስለዚህ እዚህ መተን ንጹህ ሆነን ጥሩ ሆነን ማንነታችንን መርሳት የለብንም። ዜጎቻችን እንደዚህ ማሰቃየት በፍጹም የለብንም። በፍጹም የእውነት ሰው የሆነ ሰው እንደዛ አይጨክንም። እህት ማለት ነው። ኢትዮጵያ ከመጣች እህት ማለት ነው። እግዚአብሔርን እንደዛ አታድርጉ። ሲሆን ጥሩ ነገር እየሰራችሁ አንቺ ቀድመሽ መተሻል በዛ አድርጌ ኦኬ። ተቆጫትም ደግሞ ለምን ሶሻል ሚዲያ ይዞ መንጣት አስፈለገ? እኔ እኮ ይሄ ነው የሚያስጠላኝ። በቃ ሶሻል ሚዲያ ይዞ መንጣቱ ምን አስፈለገ? ብቻ ከባድ ነው። ይህን ቪዲዮ ሼር ላይ ካድርጉት ለእንደዚህ አይነት ለሚያደርጉ እህቶቻችንን ለሚያሰቃዩ ይድረስላቸው። የእውነት እስከ መጨረሻ ድረስ ተከታተላችሁ ከልብ አመሰግናለሁ። መልካም ጊዜ። ወዳችኋለሁ።